ስክሪን ላይ የምናየው ይህ ልጅ በትወና ብቃቱና በተፈጥሮ ውበቱ በመላው ዓለምና በሀገራችን ኢትዮጵያም የሚሊዮኖችን ልብ ማሸነፍ የቻለ የቱርክ የቲቪ ድራማ ኮከብ ነው። ነገር ግን ከካሜራ ጀርባና ከስክሪኑ በስተጀርባ ህይወቱን የቀየረ አሰቃቂ አደጋ እንደደረሰበት ለወራት ካልጋ መነሳት እስከማይችልበት አጋጣሚ በእድሜ 14 ዓመት የምታንሰውን ኮረዳ እንዳገባ ወንጀል ሰርተሃል ተብሎ አቃቢ ህግ ከ3 ዓመት እስከ 10 ዓመት እስር እንደተጠየቀበት ዛሬ ስለ ኩዚ የማንነግራችሁ ሚስጥር አይኖርም። ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉን። ኢምፓራቶር da benim, kral da benim. Anladın mı? ጥቅምት 27 ቀን 1983 እንደ አውሮፓውያን በቱርክ አዳና ከተማ ተወለደ። ቤተሰቦቹ ትውልድ አልባኒያና ቦስኒያ ሲሆኑ ከተማዋ ለትውልዶች የቆየ የዳቦ መጋገሪያ ቢዝነስ ነበራቸው። ክቫንች ያደገው ከአራት እህትና ወንድሞቹ ጋር በሞቀ ቤተሰብ ውስጥ ነበር። ነገር ግን በ1997 የአባቱ የልብ ህመም አጠቃላይ የቤተሰቡን ህይወት ለወጠው። ለሕክምና ሲሉ ወደ ኢስታንቡል ለመዛወር ተገደዱ። እናቱ ልጁ ያለውን ውበትና ቁመት በከንቱ እንዳይቀር በመመኘት ሳታማክረው ፎቶዎችን ወደ ሞዴሊንግ ኤጀንሲ ሲላከች። ይህ የእናቱ ውሳኔ የህይወቱ መነሻ ሆነ። በ2002 ቤስት ሞዴል ኦፍ ቱርኪና በመቀጠል ቤስት ሞዴል ኦፍ ዘ ወርልድ በመባል አሸነፈ። ነገር ግን ክቫንች ሰውነቱ ውበት ብቻ ተይዞ መቅረት አልፈለገም። በ2005 ገና በ22 ዓመቱ በአረቡ ዓለም ኑር በመባል የሚታወቅ ድራማ ላይ የመህመትን ገጸ ባህሪ ተጫወተ። ይህ ድራማ በመካከለኛው ምስራቅ ታሪክ ከስራዎች ሁሉ ከፍተኛውን ተመልካች ሰበሰበ። ከ85 ሚሊዮን በላይ ሰዎች የቪዲዮን ማጠቃለያ ያልተከታተሉት ክቫንች በአንድ ጀንበር የአረቡ ዓለም የልብ ምት ሆነ። ነገር ግን እውነተኛው የትወና ጥበቡ የመጣው በ2008 በተሰራው አስኳን ድራማ ላይ ነበር። በህሉል በመባል የተጫወተው ውስብስብና ስሜታዊ ገጸ ባህሪ በቱርክ የቴሌቪዥን ታሪክ ውስጥ ትልቁን ለውጥ አሳየ። ክቫንች ለዚህ ሚና ሲል ክብደቱን ቀነሰ፣ የትወና ትምህርቶቹን በከፍተኛ ሁኔታ ወሰደ። ውጤቱም 2 የጎልደን በተርፍላይ የቱርክ ኦስካር ሽልማት አበሰረው። በኢትዮጵያ ውስጥ ክቫንች ታትሉክ ከማለት ይልቅ አብዛኛው ሰው የሚያውቀው ኩዚ በሚለው ስሙ ነው። በ2011 ዓመተ ምህረት የተሰራው ኩዚ ጉኒ ድራማ የክቫንችን የትወና ማማ መጨረሻ ያሳየበትና በዓለም ዙሪያ ሚሊዮኖችን ያስነባበት ድንቅ ስራው ነበር። በድራማው ላይ ኩዚ ማለት የወንድሙን ጥፋትና ግድያ በራሱ ላይ አድርጎ ስለ ፍቅር፣ ስለ ቤተሰብ ሲል ህይወቱን አቃጥሎ 4 ዓመታትን በእስር ቤት ያሳለፈ ምስኪንና ቁጡ ወጣት ነበር። ክቫንች ይህንን የቁስለኛና የቆሰለ ሰው ገጸ ባህሪ ለመጫወት ያደረገው መስዋዕትነት ግን አስገራሚ ነበር። ለዚህ ሚና ብቻ ሲል ከ13 ኪሎ ግራም በላይ አካሉን አኮሰሰ። አጥንቱ እስኪቆጠር ድረስ ክብደቱን ቀነሰ። የቦክስ ልምምዶችን አደረገ። ድምጹንና የአካሄዱን ስታይል ሙሉ በሙሉ ለወጠ። በቃ ድራማውን እያየ የነበረ ተመልካች ሙሉ ክቫንች እየተወነ ሳይሆን እውነተኛውን የኩዚ ህይወት እየኖረ ነው እስኪል ድረስ አስደመመ። የዛሬው የሚያብረቀርቀው የሆሊውድ አይነት ዝናውን ከመጎናጸፉ በፊት የክቫንች ታትሉክ ብቸኛ የህይወት ህልም ተዋናይ መሆን አልነበረም። ህልሙ ፍጹም ሌላ ነበር። ገና በ14 ዓመቱ አዳና ከተማ ላይ የቅርጫት ኳስ ስፖርት ፍቅሩና ሙሉ ህይወቱ ሆነ። ረጅም ቁመቱ፣ ፈጣን እንቅስቃሴና ተፈጥሯዊ ክህሎቱ በየሄደበት ሁሉ የሰዎችን ትኩረት ይስብ ነበር። ቤተሰቦቹ ለአባታቸው የልብ ህክምና ሲሉ ወደ ኢስታንቡል ከተዛወሩ በኋላ የክቫንች የቅርጫት ኳስ ተስፋ የበለጠ ጎላ። የቱርክ ትልልቅና ታዋቂ ክለቦች ለሆኑት እንደ ኡልኮርስፖይና በሽኪታሽ መጫወት ጀመረ። ዓላማው ግልጽ ነበር፤ በቱርክ ብሔራዊ ቡድን ውስጥ ቦታ መያዝና በመጨረሻ የዓለም አቀፍ የኤንቢኤ ኮከብ ሆኖ መውጣት። ነገር ግን በ2002 ዓ.ም በከፍተኛ የልምምድ ወቅት ህይወቱን ሙሉ በሙሉ የቀየረ አሰቃቂ አደጋ ደረሰበት። በሜዳ ላይ እንዳለ የግራ እግሩ ጉልበት ጅማት ኤሲኤል በጽኑ ተበጠሰ። ክቫንች በከፍተኛ ህመም መሬት ላይ ወደቀ። በወቅቱ ሆስፒታል አልጋ ላይ ሆኖ የዶክተሮችን ውሳኔ ይጠብቅ ነበር። የዶክተሮቹ መልስ ግን ልብ ሰባሪ ነበር። ከእንግዲህ በኋላ በፕሮፌሽናል ደረጃ የቅርጫት ኳስ መጫወት አትችልም፣ ህልምህ እዚህ ላይ አብቅቷል። በአንድ ጀንበር የ19 ዓመቱ ወጣት ህይወቱን ሙሉ በሙሉ የለፈበትና የወደፊት ተስፋ ያደረገው ህልሙ በአንድ ሰከንድ ፈረሰ። ክቫንች ህልሙን ማጣቱ ሳያንስ ለወራት ያህል ከአልጋ መነሳት በማይችልበት ከባድ የአካልና የአእምሮ ስቃይ ዲፕሬሽን ውስጥ ወደቀ። በ2017 ዓ.ም ክቫንች ታትሉክ በሙያው ከፍተኛ ደረጃ ላይ በነበረበት ወቅት ህይወቱ እና ሙሉ ስሙን የሚያጠፋ ትልቅ አደጋ ደረሰበት። ክቫንች
ክቫንች ለዓመታት አምኖ የሾመውና የገንዘብ ጉዳዮች ሙሉ በሙሉ ያስረከበው አካውንታንቱ እርሱ የማያውቀውን አሰቃቂ ሴራ ሸረበበት። ክቫንች በወሩና በዓመቱ ለመንግስት መክፈል ያለበትን የግብር ታክስ ገንዘብ ለሂሳብ ሹሙ በሙሉ እምነት ያስረክብ ነበር። ነገር ግን ይህ አሳዳሪው ሂሳብ ሹም ገንዘቡን ወደ መንግስት ካዝና ከማስገባት ይልቅ ሚሊዮኖችን ለራሱ ጥቅም በመዋል ሰረቀው። ማጭበርበሩ ይፋ ሲወጣ ክቫንች ያጣው ገንዘብ ብቻ ሳይሆን የከፋ ነገር ገጠመው። የቱርክ የግብር ባለስልጣናትና አቃቢ ሕጉ ባደረጉት ምርመራ ክቫንች ታትሉግ ሆን ብሎ መንግስትን አታሏል፣ የሐሰት ሰነድም ተጠቅሟል በሚል በከባድ የወንጀል ክስ መሰረቱበት። አቃቢ ሕጉ ለክቫንች ከ3 ዓመት ከግማሽ እስከ 10 ዓመት የሚደርስ የጽኑ እስራት ፍርድ እንዲፈረድበት ለፍርድ ቤት ጥያቄ ያቀረበ። አዎ የሚሊዮኖችን ልብ የሰረቀው ተዋናይ በአንድ ጀንበር የወንጀለኛ መከሰሻ ወንበር ላይ ተቀመጠ። የእስር ቤት በሮችም በፊቱ ተከፈቱ። ክቫንች በፍርድ ቤት ፊት ቀርቦ በቆራጥነት ተናገረ። እኔ ህግ አክባሪ ዜጋ ነኝ። በህይወቴ አንድ ሳንቲም ሰርቄ አላቅም። ገንዘቤን የሰረቀኝና የሸወደኝ እኔም አምኜ የሾምኩት አካውንታንቴ ነው ቢልም የፍርድ ቤት ሂደቱ ግን ለዓመታት ይዘለቀና የክቫንችን የአእምሮ ያደቀቀ አሰቃቂ ጊዜ ነበር። በየቀኑ ጋዜጦች ክቫንች እስር ቤት ሊገባ ነው በሚል ርዕስ ህዝቡን ያናውጡት ነበር። በስክሪን ላይ የሚሊዮኖችን ልብ የሚያንቀጠቅጠውና በፍቅር ድራማዎቹ የሚታወቀው ክቫንች ታትሉግ ከካሜራ ጀርባ ያለው የእውነተኛ የፍቅር ህይወት ጉዞ ግን በደስታ የተሞላ አልነበርም። በእርግጥ በቱርክ ሚዲያዎችና በፓፓራዚዎች ከፍተኛ ስቃይ ያየበት አሰልቺ የፍቅር ታሪክ ነበረው። በጣም አወዛጋቢና የብዙዎችን ትኩረት የሳበው የፍቅር ታሪኩ ከ2002 ዓ.ም የዓለም ቆንጆ ሚስ ወርልድ ከተመረጠች አዝራ አኪድ ጋር የነበረው ግንኙነት ነው። ይህ ፍቅር ለ11 ዓመታት ያለ የዘለቀ ሲሆን በመካከላቸው በነበረው አለመግባባት ምክንያት 3 ጊዜ ተለያይተው ደግሞ የተመለሱበት አሰልቺና ስሜታዊ ስቃይ የተሞላበት ነበር። ጋዜጠኞች በየሄዱበት ሁሉ ይከታተሏቸዋል። የግል ህይወታቸውንም በየቀኑ በጋዜጣ ገጽ ላይ ይሰጡ ነበር። ይህ በየቀኑ የሚወጣው ወሬና ከባድ የህዝብ ትኩረት በመካከላቸው ያለውን እምነት አጠፋው። 2013 ዓ.ም ፍቅራቸውን ሙሉ በሙሉ በመፍረሱ ለመጨረሻ ጊዜ ተለያዩ። ክቫንች በወቅቱ ከፍተኛ የስነ ልቦና ስቃይና የብቸኝነት ስሜት ውስጥ ወድቆ ነበር። ከዛም በተጨማሪ ከሱ በ14 ዓመት የምትበልጠውን ተዋናይ ሜልተም ጁምቡል ጋር የጀመረው ፍቅር በቱርክ ህዝብና በሚዲያው ዘንድ ከፍተኛ ትችትን አስተናግዷል። ህዝቡ የእድሜ ልዩነታቸው አይመጥንም በሚል ያወረደባቸው የቃላት ነውዛ ክቫንች የበለጠ ከፍቅር ህይወት እንዲሸሽ አድርጎታል። ነገር ግን ይህ ሁሉ የተሰበረ ፍቅርና ስቃይ የሚያበቃበት ቀን ደረሰ። በአስክዋን ሜምኑ ድራማ ላይ የስታይል ኤክስፐርት ሆና ከምትሰራው ባሻክ ዲዘር ጋር ተገናኙ። ባሻክ ከሌሎች ሴቶች የተለየች ነበረች። ዝናውን ሳይሆን እውነተኛ ማንነቱን ወደደችው። በየካቲት 2016 ዓ.ም በፈረንሳይ ፓሪስ ከተማ በሚስጥር በተካሄደ ውብ የሰርግ ስነ ስርዓት ተጋቡ። በ2022 ዓ.ም ደግሞ ከርቴፍ የተባለ የመጀመሪያ ልጃቸውን ተቀበሉ። ክቫንች ከዓመታት የፍቅር አውሎ ንፋስና ስቃይ በኋላ በመጨረሻም እውነተኛውን ሰላምና ፍቅር በቤተሰብ ውስጥ አገኘ። ከነዚያ ሁሉ አሰቃቂ ውድቀቶች፣ የጤና አደጋዎችና የፍርድ ቤት ውዝግቦች በኋላ ዛሬ ላይ ክቫንች ታትሉግ በገንዘብ ረገድ በምን ደረጃ ላይ ይገኛል? በአሁኑ ወቅት የክቫንች ታትሉግ አጠቃላይ ሀብት መጠን ከ15 ሚሊዮን እስከ 20 ሚሊዮን ዶላር እንደሚገመት የተለያዩ የፋይናንስ መረጃዎች ይጠቁማሉ። ይህንን ግዙፍ ሀብት ያከማቸው እንዴት ነው? የመጀመሪያውና ዋነኛ ገቢው ምንጩ የትወና ክፍያ ነው። ክቫንች በቱርክ የቴሌቪዥን ታሪክ ውስጥ ለእያንዳንዱ የድራማ ክፍል ከፍተኛ ክፍያ የሚጠይቅ የመጀመሪያው ተዋናይ ነው። በቅርቡ በተሰራው አይሌ በተሰኘ ድራማ ላይ ለአንድ ክፍል ብቻ ከ1.5 ሚሊዮን የቱርክ ሊሬ በላይ ይከፍለው ነበር። ክቫንች ገንዘቡን ለቅንጦት ብቻ አይደለም የሚውለው። በየዓመቱ በቱርክ ለሚገጥሙ የተፈጥሮ አደጋዎችና ለተቸገሩ ህጻናት በሚስጥር በቢሊዮን የሚቆጠሩ ሊሬዎችን በለጋስነት ይረዳል። የዛሬው ዝግጅታችን ይህንን ይመስል ነበር። ክቫንች ታሪኮች ውስጥ የበለጠ ያስደነግጣችሁ የትኛው ነው? የገንዘብ ማጭበርበሩ፣ የቅርጫት ኳስ ህልሙ መቋረጥ ወይስ የፍቅር ህይወቱ? አስተያየታችሁን ከታች በኮሜንት ጻፉልን። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረጋችሁም እንዳይረሳ።